5 የሜክሲኮ ልዩ ኃይል የስፔሻል ፎርስ አባላት የሆኑ ጓደኛሞች ከብዙ ዓመታት አገልግሎት በኋላ ለረጅም ጊዜ ሲጠብቁት የነበረው እረፍት ለማሳለፍ በጋራ ወደ ትውልድ መንደራቸው በአንድ መኪና ሲጓዙ እንመለከታለን። በጉዟቸው ደስተኛ ሆነው እየተጫወቱ ሳለ ሳያስቡት ከየት መጡ ሳይባሉ በርካታ መኪኖች መንገዳቸውን ዘግተው ከየአቅጣጫው ይገጯቸዋል። በጥቂት ሰከንዶች ውስጥ አካባቢው በሙሉ በሁከት ይናወጣል። ጥቃት ፈጻሚዎቹ እነማን እንደሆኑ ወይም ለምን እንዳጠቋቸው ምንም የሚያውቁት ነገር የለም። ነገር ግን 5ቱ የልዩ ኃይል አባላት እንደመሆናቸው መጠን ምንም ጊዜ ሳያባክኑ ወዲያው ከመኪናው በመውረድ ጠመንጃቸውን አዘጋጅተው በጋራ የተኩስ እሳት ይከፍታሉ። ፍልሚያው በጣም ፈጣንና አሰቃቂ ነበር። ከጥቃት አድራሾቹ አንዳቸውም ቢሆን የእነዚህን 5 አባላት እውነተኛ ጥንካሬና ወታደራዊ ብቃት አልተረዱም ነበር። በጥቂት ሰከንዶች ውስጥ 5ቱ የልዩ ኃይል አባላት ታጣቂዎችን አንድም ሳያስቀሩ ሁሉንም በመደምሰስ ወደ ቦታቸው ይመለሳሉ። ለመሆኑ እነዚህን የልዩ ኃይል አባላት ጥቃት የሰነዘረባቸው ማን ነው? ታሪካችን ይህ ከመከሰቱ ከ72 ሰዓታት በፊት ወደ ነበረው ሁኔታ ይመልሰናል። ከ72 ሰዓት በፊት ኢዛቤላ የምትባል አንዲት ወጣት ልጅ ከታላቅ እህቷ ጋር ወደ ሕክምና ክሊኒክ በሞተር ብስክሌት እየተጓዘች ነበር። በመንገድ ላይ የኢዛቤላ ጤንነት በድንገት ሲታወክ በመቀጠል እህቷን ሞተሩን ታቆሙላትና ኢዛቤላ ወደ ማሳው ውስጥ ገብታ ታስመልሳለች። ነገር ግን ማሳው ውስጥ አንድ አስደንጋጭ ነገር ታያለች። ያየችው ነገር በከፍተኛ ፍርሃት ውስጥ ይጥላታል። ሁለቱ እህቶች በድንጋጤ ወደ ሕክምናው መሄዳቸውን ትተው ቀጥታው በአቅራቢያው ወደሚገኘው የፖሊስ ጣቢያ ያዩትን ነገር ለመጠቆም ይሮጣሉ። ፖሊስ ጣቢያ እንደደረሱ ግን መልካቸውና አለባበሳቸው ከከባድ ወንበዴ ወይም የማፊያ ቡድን አባላት ጋር የሚመሳሰሉ በርካታ ሰዎች ወደ ጣቢያው ይገባሉ። እነዚህ የማፊያ ቡድን አባላት ኢዛቤላንና እህቷን በፖሊሶች ፊት በኃይል ሊወስዷቸው ሲታገሉ፣ ፖሊሶቹ ግን ምንም ጣልቃ ሳይገቡ በዝምታ ይመለከቷቸዋል። ፖሊሶቹ እንኳን ሳይቀሩ ለእነዚህ አደገኛ ማፊያ እንደሚፈሩ ግልጽ ነበር። በዚያው ቅጽበት ከፖሊስ ጣቢያው አጠገብ ባለው ሱቅ ውስጥ አልበርት የተባለ የሜክሲኮ ልዩ ኃይል ካፒቴን ነበር። ከቤት ውጭ ያለውን ሁከት ሲሰማ ወጥቶ ያያል። በርካታ የታጠቁ ሰዎች በፖሊስ ፊት ሁለቱን ወጣት ሴቶች ሲያሰቃዩ ሲመለከት ቁጣውን መቆጣጠር አልቻለም። አልበርት ሽጉጥን መዞ ይተኩሳል። ከጎኑ የነበረው አንድ የአልበርት ጓደኛ እነዚህ ሰዎች በከተማዋ ውስጥ በጣም አደገኛ ጨካኝ የሆነ የማፊያ መሪ የዴቪድ ልጆች እንደሆኑ በመናገር ጣልቃ እንዳይገባ ያስጠነቅቀዋል። አልበርት ግን ማስጠንቀቂያውን ችላ በማለት መሳሪያውን ዝቅ አድርገው አጥቂዎቹን ልጃገረዶችን እንዲለቁ ያዛቸዋል። እነዚህ አደገኛ የማፊያ አባላት ግን ሊሰሙት አልፈለጉም። እንደውም መሳሪያቸውን ወደ አልበርት ፊት ይደቅናሉ። አልበርት ግን ቅጽበታዊ እርምጃ በመውሰድ አጥቂዎቹን በሙሉ አንድ በአንድ በጭንቅላታቸው ላይ የተኮሰ ይገድላቸዋል። ማፊያዎቹ ይህን ሰው የልዩ ኃይል ካፒቴን እንደሆነ በፍጹም አልገመቱም ነበር። አልበርት በርካታ የማፊያ አባላትን ካሰናበተ በኋላ ዋና መሪያቸው የዳቪድ ወንድም የሆነው እንደ ታጋጅ ይዞ የቀሩት መሳሪያቸውን እንዲጥሉ ያዛል። በዚያው ቅጽበት ከፖሊስ ጣቢያው ወጥተው የመጡ ፖሊሶች መሳሪያቸውን ወደ አልበርት በመቀሰር እጁን እንዲሰጥ ይጠይቃሉ። አልበርት የልዩ ኃይል ካፒቴን መሆኑ ቢናገርም ፖሊሶቹ ቀድመው በዳቪድ ገንዘብ የተደለሉ ነበሩና ኢዛቤላና እህቷ አልበርት እነሱን እየጠበቀ እንደነበረ ቢናገሩም ፖሊሶቹ ሊሰሟቸው አልፈለጉም። በመጨረሻም አልበርት ወታደራዊ መታወቂያውን ወደ ፖሊሶቹ ይወረውርላቸውና አንዱ ፖሊስ መታወቂያውን አይቶ ሲመረምረው የልዩ ኃይል ካፒቴን መቃወም እንደማይችሉ ተረድቶ በከፍተኛ ፍርሃት ውስጥ ይወድቃል። ፖሊሶቹ በግዴታ የዳቪድ ሰዎችን በቁጥጥር ስር ለማዋል ይገደዳሉ። ፖሊሶቹ ወንበዴዎቹን ይዘው ሲሄዱ አልበርት ኢዛቤላን ወደ ፖሊስ ጣቢያ ለምን እንደመጣች ሲጠይቃት ኢዛቤላ በአንድ ማሳ ውስጥ ያየችውን አሰቃቂ ነገር ሁሉንም ለአልበርት ትነግረዋለች። ይህንን እንደሰማ አልበርት በፍጥነት ወደ ጠቅላይ አዛዦች ቢሮ መረጃውን ያሳውቅና ጉዳዩን ለመመርመር በሺዎች የሚቆጠሩ የልዩ ኃይል አባላት ወደ ቦታው ይተማሉ። የልዩ ኃይሉ አባላት አካባቢውን በሙሉ ይከቡታል። ከዚያም የልዩ ኃይል አባላቱ ኢዛቤላ ማሳው ውስጥ ያየችውን አስፈሪ እውነት ያዩታል። በማሳው መካከል ውስጥ የተቆረጡ እጆች፣ እግሮችና የሰውነት ክፍሎች ተበታትነው ያገኛሉ።
ከሁሉም በላይ የሚያስገርመውና የሚያስደነግጠው ደግሞ እነዚህ የተጨፈጨፉት አካላት በሙሉ የልዩ ኃይል አባል ወታደር ዩኒፎርም ለብሰው የነበሩ መሆናቸውን ነው። አዎ፣ ታርደው ማሳ ውስጥ የተጣሉት የልዩ ኃይል ወታደሮች ነበሩ። ይህ አሰቃቂ ድርጊት በሜክሲኮ ውስጥ የተፈጸመ በመሆኑ በሀገሪቱ ሙሉ በከፍተኛ ፍርሃትና ድንጋጤ ተሰራጨ። የጦር ኃይሎቹ ሌተናል ጄኔራል ከአጠቃላይ ጄኔራሎች ጋር አስቸኳይ ስብሰባ ጠራ። ጄኔራሉም 10 የልዩ ኃይል አባላትን መግደል የቻለ አካል ተራ ሰው ሊሆን አይችልም። ስለዚህ ጥፋተኞቹ በሕይወትም ሆነ በሞት በአስቸኳይ መያዝ አለብን ሲል ትዕዛዝ አስተላለፈ። ይህንን ተልእኮ የመምራት ኃላፊነት የተሰጠው ደግሞ ለካፒቴን አልበርት ነበር። በሌላ በኩል ዴቪድ የተባለው የማፊያ መሪ በቤቱ ውስጥ ለሁለት ትንንሽ ሴቶች ልጆቹ ምግብ እየሰራ ይገኛል። በቴሌቪዥን ዜና ላይ የልዩ ኃይል አባላት ግድያ በመላ ሀገሪቱ መነጋገሪያ መሆኑን ይመለከታል። ይህ በቤቱ ውስጥ የዋህና ቤተሰቡን የሚንከባከብ አባት የሚመስለው ሰው እነዚያን የልዩ ኃይል አባላት አረመኔያዊ በሆነና በጨካኝነት ያረዳቸው ዋና ሰው ነው ሲባል ማንም አያምንም። ከቤተሰቡ ፊት በጣም ተረጋግቶ የሚታየው ዴቪድ ከቤት ውጭ ግን እጅግ አደገኛና የአእምሮ ታካሚ የሆነ አረመኔ ማፊያ ነው። ምግብ እያበሰለ ሳለ የደወል ድምፅ ሰምቶ በሩን ሲከፍት ታናሽ ወንድሙ ቪክቶር በጽኑ ተደብድቦ ፊቱ ተበላሽቶ ይቆማል። ቪክቶር ቀደም ብሎ በካፒቴን አልበርት ምክንያት የደረሰበትን አጋጣሚ በሙሉ ለወንድሙ ይነግረዋል። ዴቪድም እኔ ያንን የልዩ ኃይል ካፒቴን እጨርሰዋለሁ፣ አንተ ደግሞ ይህ ሁሉ ነገር እንዲፈጠር ያደረገችው ልጅ ፈልገህ ያዛት ሲል ያዘዋል። ቪክቶርም ቀጥታ ወደ ኢዛቤላ ቤት በመሄድ ኢዛቤላና እህቷ አፉኖ ወደ ማፊያው ሚስጥራዊ ቦታ ይወስዳቸዋል። በሌላ በኩል የካፒቴን አልበርት ልዩ ቡድን ስብሰባ ላይ ነው። የቡድኑ አባላት ካፒቴን አልበርት፣ አንጋፋው ኮንዳን፣ ሌተና ናቫ እንዲሁም ለመጀመሪያ ጊዜ ወደ ተልእኮ የሚወጡት ወጣት ወታደሮች ሉዊስ እና ብራንድ ይባላሉ። አልበርት የተልእኮውን ዝርዝር ካስረዳ በኋላ ወታደሮች የምንገጥመው የከተማዋን ትልቁ ማፊያ ነው። ከእነዚህ ማፊያዎች የተረዳነው ነገር ምን ያህል አደገኞችና ጨካኝ መሆናቸውን ነው። እንዲሁም ማንም እና ምንም ነገር ከማድረግ ወደ ኋላ እንደማይሉ ነው። የራሳችን ልዩ ኃይል ከነሱ ካልዳነ የሀገራችን ሕዝብ እንዴት ሊድን ይችላል? ስለዚህ ሕይወታችንን አሳልፈን ሰጥተንም ቢሆን እነሱ ማጥፋት አለብን በማለት አልበርት ለአባላቱ ያነሳሳቸዋል። የማፊያው መሪ ዴቪድ ጋር ከመድረሳቸው በፊት የዴቪድ ቀኝ እጅ ሆነው ዊሊያምን መያዝ እንዳለባቸው ይወስናሉ። የቡድኑ አባላትም የዊሊያምን ቦታ በቴክኖሎጂ ካደኑ በኋላ በከባድ መሳሪያዎች ተደራጅተው ጥቃት ለማድረስ ይንቀሳቀሳሉ። ወደ ቦታው እንደደረሱ ቡድኑ ለሁለት ይከፈላል። አንደኛው ቡድን በተራራው ላይ ሆኖ በስናይፐር ጥበቃ ሲያደርግ፣ አልበርትና ቡድናቸው ያሉበት ደግሞ ከፊት ለፊት ጥቃት ይሰነዝራሉ። ጥቃቱ በጣም ፈጣን ከመሆኑ የተነሳ ዊሊያም ደጋፊዎቹን መሳሪያቸውን እንኳን ማዘጋጀት ሳይችሉ እጃቸውን ይሰጣሉ። አልበርትና ቡድኑ ዊሊያምን በቁጥጥር ስር ካዋሉ በኋላ ለሕግ አሳልፈው ይሰጡታል። ተልእኮ በስኬት በመጠናቀቁ ምክንያት ካፒቴን አልበርት ለብዙ ጊዜያት ያላገኘውን እረፍት ለቡድኑ እንዲሰጣቸው ከጀነራሉ ፍቃድ ይጠይቃል። ጀነራሉም የአምስቱንም አባላት እረፍት ፈቅዶላቸው አምስቱም ጓደኛሞች እረፍታቸው በደስታ ለማሳለፍ በአንድ መኪና ወደ ትውልድ መንደራቸው ይጓዛሉ። በጉዟቸው ላይ ሳሉ ግን በታሪካችን መጀመሪያ ላይ እንዳየነው በዴቪድ ሰዎች ድንገተኛ ጥቃት ይፈጽምባቸዋል። አምስቱም ወታደሮች አጥቂዎቹን ካጠፉ በኋላ ዴቪድ በቀል ውስጥ እንደገባ ስለተረዱ አምስቱም አባላት አካባቢው ላይ ያሉትን ከተገደሉት አጥቂዎች ላይ ተተኳሽና ጠመንጃዎች በሙሉ ይሰበስባሉ። በዚያው ቅጽበት የዴቪድ ወንድም ቪክቶር የሚመራው ሌላ መኪና መጥቶ ከባድ የተኩስ እሳት ይከፍትባቸዋል። ጥቃቱ በጣም ከባድ ስለነበር አልበርት ለቡድኑ ማንም ሰው አንድ ጥይት እንዳይተኩስ ሁሉም ድንጋይ ጀርባ ተሸሽጎ ራሱን ዝቅ ያድርግ ሲል ያዛቸዋል። የቪክቶር ሰዎች ጥይት እስኪያልቅባቸው ድረስ ከተኮሱ በኋላ ተኩሱ ሲቆም አልበርት በሰጠው ትዕዛዝ አምስቱም አባላት በአንድ ጊዜ ተኩስ በመክፈት የቪክቶርን ሰዎች በሙሉ ተኩሰው ይገድሏቸዋል። ብራድ የተባለው ወጣት ወታደር ቪክቶርን በደረት ላይ ተኩሶ ይጥለዋል። ነገር ግን ቪክቶር ከመሞቱ በፊት ስልኩን ተጠቅሞ የነበረውን ቦታ ሎኬሽን ለወንድሙ ለዴቪድ ይልክለታል። አልበርት የቪክቶርን ስልክ ሲፈትሽ ቦታው እንደተላከ ተረድቶ አካባቢውን በአስቸኳይ ለቀው እንዲወጡ ያዛል።
ዴቪድ ከብዙ ሰራዊት ጋር ቪክቶር ወደ ነበረበት ቦታ ይደርሳል። የወንድሙን አስክሬን ሲያይ በከፍተኛ ሁኔታ አልቅሶ በፊታችሁ ያገኛችኋቸውን ማናቸውንም ሰው ጭንቅላታቸውን እያፈረሳችሁ ግደሏቸው ሲል ጨካኝ ትዕዛዝ ያስተላልፋል። በዳቪድ ቡድን ውስጥ ያለችው ሉሲ የምትባል ሴት የቪክቶርን ስልክ ሲግናል በመከተል የልዩ ኃይሉን ቡድን ማደናቀፍ ትጀምራለች። አልበርትና ቡድኑ በጫካው ውስጥ እየተጓዙ ሳለ አካባቢውን በስናይፐር ሲቃኙ የዳቪድ ሰዎች እየተከተሏቸው እንደሆነ ያያሉ። አልበርትና ቡድኑ ቦታቸውን በመያዝ የሚከተሏቸውን የማፊያ አባላት በስናይፐር አንድ በአንድ ይገድሏቸዋል። አልበርት በመጨረሻም የቪክቶር ስልክ በኪሱ ውስጥ እንዳለና በሱ አማካኝነት እየተከተሏቸው እንደሆነ ሲገባው ስልኩን አውጥቶ መሬት ላይ ይወረውረዋል። በውጊያው ወቅት የልዩ ኃይል አባላቱ በጽኑ ቆስለው ስለነበር ትንሽ ረጋ ብለው ቁስሏቸውን ማከም ይጀምራሉ። በዚያው ቅጽበት በጫካው መካከል አንድ ቤት ያያሉ። አልበርት ቤቱ የማፊያው መሸሸጊያ ሊሆን እንደሚችል በመጠራጠር በጥንቃቄ ወደ ቤቱ ያመራል። በቤቱ ዙሪያ ያሉትን ጠባቂዎች በስናይፐር ካጸዱ በኋላ አልበርትና ቡድኑ ወደ ቤቱ ዘልቀው ይገባሉ። በዚያም ውስጥ በከፍተኛ ሁኔታ ተሰቃይተውና ተደብድበው የታሰሩትን ኢዛቤላና ታላቅ እህቷ ያገኟቸዋል። ኢዛቤላ አልበርትን ስታየው እቅፍ አድርጋ ታለቅሳለች። ልዩ ኃይሉ ልጃገረዶቹን ከዳኑ በኋላ በቤቱ ውስጥ በርካታ ከባድ መሳሪያዎች ያሉበት ሳጥን አግኝተው ራሳቸውን ያዘጋጃሉ። አልበርት ለቡድን ወታደሮቹ ዴቪድ በቅርብ ጊዜ ውስጥ ከብዙ ወንበዴዎች ጋር እንደሚመጣ እርግጠኛ ነኝ። እኔ ትዕዛዝ ለመስጠት በህይወት ባልኖር እንኳ እስከ መጨረሻ ትንፋሻችሁ ድረስ ተዋጉ ሲል የመጨረሻ መመሪያ ይሰጣል። በዚያው ቅጽበት የዳቪድ ሰራዊት ቤቱን ይከባዋል። በጨለማ ውስጥ ከየአቅጣጫው የጥይት ዝናብ ይዘንብባቸዋል። የማፊያው ቁጥር እጅግ በርካታ ስለነበር ሁኔታው ለመቆጣጠር አዳጋች ሆነዋል። የዴቪድ ሰዎች በበሩ ፊት ለፊት ከባድ መደብደቢያ መሳሪያ ማሽን ጋን ይገጥማሉ። ከዛ በመቀጠል አልበርት ህይወቱን አደጋ ላይ ጥሎ በድምፅ አልባ መሳሪያ እየተጠቀመ የጠላቶቹን አባላት ከጀርባ እየመታ ያጠፋቸዋል። በከፍተኛ ውጊያ መካከል ግን ወጣቱ ወታደር ሊውስ በከባድ ጥይት ይመታል። በውጊያው መጨረሻ ላይ የልዩ ኃይሉ ቡድን በከፍተኛ ቁጣ የማፊያውን አባላት በሙሉ ያጠፋሉ። የዳቪድ ዋና ዋና ረዳቶች ይወድቃሉ። በዚያው ፍልሚያ መካከል ግን ወጣቱ ወታደር ሊውስ በደረሰበት ከባድ ቁስል ምክንያት በጓደኞቹ ፊት ህይወቱ ያልፋል። አልበርት በወጣቱ ወታደር ሞት በከፍተኛ ህመም ውስጥ ሆኖ የተማረከውን የማፊያ መሪ ዳቪድ በፊት ለፊት ይቆማል። አልበርት ያጣውን ጓደኛውን እያሰበ ያለምንም ርህራሄ ሽጉጥን ወደ ዳቪድ ጭንቅላት አነጣጥሮ በአንድ ጥይት የዳቪድ ጭንቅላትን ያፈርሰዋል። ማለዳ ሲነጋ ሁለት የህክምናና የእርዳታ ሄሊኮፕተሮች ወደ ቦታው መጡ። የልዩ ኃይል አባላት የጀግናውን ወጣት የሉዊስን አስከሬን ወደ ሄሊኮፕተር በመጫን ተልእኳቸውን አጠናቀው ወደ ወታደራዊ ካምፓቸው እየተመለሱ ፊልማችን ያልቃል። ፊልሙ ከተመቻችሁ ላይክ፣ እንደዚህ አይነት ፊልሞች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ ቻናላችንን ይቀላቀሉ።